ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ በጥያቄ ነው የመጣሁት፣ ልጠይቃችሁ ነው የመጣሁት። በተደጋጋሚ አንድ የሚመላለስብኝ ጥያቄ አለ። ለብዙ ዘመን ለብዙ ሺህ ዘመን የውጭ ወራሪዎች በጻፉት ጽሁፋቸውም እንደመሰከሩት በጣም ያስቸገረን ይሄ አማኙ የኦርቶዶክስ አማኙ ለወረራ የማይመች እምቢ ባይ አልገዛም ባይ ባህሉን የሚወድ ማንነቱን የሚወድ ለየትኛውም መጤ ባህል የማይገዛ ጦርነት የማይፈራ ምናምን እያሉ የመሰከሩለት ይህ ማህበረሰብ እንዴት አሁን የማንም የመንደር ገዳይ የመንደር አሸባሪ የባለጌ መንግስት የባለጌ አስተዳዳሪ እንዴት መጫወቻ ሆነ? እንዴት ለትላትሎች ለማይረቡ ቆሻሾች ባለጌዎች እንዴት እጁን ሰጥቶ ቁጭ አለ? ይሄ ጥያቄ ሁሌ ያስጨንቀኛል። እናንተ እንግዲህ ይሄ ጥያቄ በእናንተም ጋር ይመላለስ ከሆነ አላውቅም። እና ይህን ስጠይቅ ለራሴ ሁልጊዜ በተደጋጋሚ የሚመጣው መልስ ወደ እኔ ጆሮ ወይ ወደ እኔ አእምሮ የሚመጣው መልስ የካህኑ ኤሊ ታሪክ ነው። ካህኑ ኤሊ እንግዲህ በአንደኛ ሳሙኤል ምዕራፍ 2፣ 3፣ 4 በሶስቱም ምዕራፍ ታሪኩ የተጠቀሰ ነው። ከነቢዩ ሳሙኤል ጋር በተያያዘ ማለት ነው። ሳሙኤል ብላቴና ሆኖ ነቢይነት በጀመረበት ዘመን ነው። ያ ዘመን ምንድን ነው የሆነው? ባጭሩ ሳሙኤል ማነው ኤሊ ካህኑ ኤሊ በሚያገለግልበት አረጋዊ ሆኖ አርጅቶ በሚያገለግልበት እንደ ነቢይ እንደ ካህን ሆኖ በሚያገለግልበት ቤተ መቅደስ ልጆቹ 2 ልጆች ነበሩት እና እጅግ በጣም ቤተ መቅደሱን የሚያጎድፉ በተደጋጋሚ ምዕመኑን የሚያስቸግሩ ሴቶችን የሚደፍሩ የሚያባልጉ በቤተ መቅደሱ ውስጥ ብዙዎቹ ደግሞ ለካህኑ ኤሊ ቢነግሩትም ብዙ ስሞታ ቢመጣም ቅሬታ ቢመጣም እየሰማ ዝም ያለ በተደጋጋሚ እግዚአብሔር መልእክት ቢልክበትም ሰዎች ቢገስጹትም አልሰማ ያለ ዝም ያለ ካህን ነበርና ከዚህ ከላይኛው ርዕስ ጋር ላገናኝላችሁ ነው የማወራው። አልሰማ ያለ ሰው ነውና ከዚያ እግዚአብሔር ማንን አስነሳ? ሳሙኤልን። በዛው በቤተ መቅደሱ ካህኑም ኤሊ ሳሙኤልም ተኝተው በተደጋጋሚ ለሳሙኤል እየተገለጠ ያናገረው ነበርና ጠራኸኝ ሆይ ሲጠራ ሳሙኤል ጠራኸኝ ሆይ እያለ ወደ ኤሊ ይሄዳል። ከዛ ኤሊም ገባውና በቃ አናግረኝ እነሆኝ ባሪያ እሰማሃለሁ በለው፣ ወደ እኔ አትምጣ ይለዋል። ከዚያ ምን ይለዋል? ለሚሰማው ሁሉ ጆሮን ጭው የሚያደርግ ዜና ወሬን ትሰማለህ። ጆሮን ጭው የሚያደርግ ዜና ወይም ድርጊት አመጣብሃለሁ የሚል መልእክት ይልክበታል ሳሙኤል ለኤሊ። ለሳሙኤል የነገረው ለነቢዩ ሳሙኤል፣ ለኤሊ ነው ግን መልእክቱ። ለምንድን ነው እንደዚህ አይነት ከፍተኛ እርግማን የሆነ ነገር ያመጣበት? በተደጋጋሚ ድምፄን አልሰማ ብለሃልና፣ በተደጋጋሚ ቢነገር አልሰማም ብለሃልና የሚል ነው መልእክቱ። ዝርዝር ጉዳይ ያለው አንብቡት፣ 3ቱንም ምዕራፍ አንብቡት። ከዚያ ሲነጋ በፈጣሪ አምልሃለሁ ምንም እንዳትደብቀኝ ንገረኝ ይለዋል። ነገረው፣ ሁሉንም ነገረው። ሳሙኤል ብላቴናው ሳሙኤል ለኤሊ ነገረው፣ ሊደርስበት ያለውን ነገር ነገረው። የነገረው የሚገርማችሁ እስራኤልን እንደሚበትን ሁሉንም ለምርኮ አሳልፎ እንደሚሰጥ ለባርነት አሳልፎ እንደሚሰጥ ታቦተ ጽዮን ጭምር እንደምትማረክ ሁሉ ነገሩ ብትንተን እንደሚል ባዶ አውድማ እንደሚያደርጋት ኢየሩሳሌምን። በማን ምክንያት? በካህኑ ኤሊ እና በህዝቡ ኃጢአት ምክንያት። ካህኑ ኤሊም አለመገሰጹ እና ይህም ሁሉ ሲነግረው እጅግ በጣም የገረመኝ ሰው ኃጢአት ይሰራል፣ ግን የገረመኝ የኤሊ ምላሽ ነው። እሱ እግዚአብሔር ነው ያሻውን ያድርግ የሚል አጭር መልስ ነበር። ዳዊት፣ ሕዝቅያስ፣ በጣም ብዙ ታላላቅ አባቶች ኃጢአት ሰርተው እግዚአብሔር ሊቀስፋቸው ሲል እንዴት ሆኖ እንደተመለሱ በመጽሐፍ ተጽፏል። ጴጥሮስ ከካደ በኋላ እንዴት እንደሆነ አይታቸዋል፣ ታውቃላችሁ። የካህኑ ኤሊ ግን ግዴለሽነት ይሁን ተስፋ መቁረጥ ይሁን ምን አገባኝ የራሱ ጉዳይ ይሁን ምንም አልገባኝም፣ ብቻ ይሄ አባቶች የሚተነትኑት ጉዳይ ነው። እሱ እግዚአብሔር ነው ያሻውን ያድርግ ብሎ ዝም አለ። ከዚያ ምን ተከሰተ?
ጦርነት ተከሰተ። የማን ነበር? የአክዓብ ነው የማን ነው? አሁን ረሳሁት፣ አላስታውሰውም። ተከሰተ። ከአረማውያን ጋር ጦርነት ገጠሙ። በጦርነት ወቅት ሁለቱ ባለጌዎቹ ልጆቹ ተገደሉ። ታቦተ ጽዮን ተማረከች። እጅግ በጣም ብዙ ሕዝብ አለቀ ከእስራኤል፣ አወደሙት። ከዚያ ልክ እግዚአብሔር እንዳለው ከጦርነት የተመለሱ አምልጠው የመጡ ሁለት ሰዎች ለኤሊ መልእክት ይዘውለት መጡ። ምን አሉት? ተሸነፍን፣ በከፍተኛ ሁኔታ ሕዝባችን አለቀ፣ ልጆችም ሞቱ፣ ታቦተ ጽዮንም ተማረከች። ከዚህ በላይ ጆሮን ጭው የሚያደርግ ንግግር የለም። ይህን ሲሰማ በመቀመጫ ነበር፣ ከመድከሙ የተነሳ አርጅቶ ነበረ ካህን ኤሊ። ይህን ሲሰማ ከዚያው ከወንበሩ ክምብል ብሎ፣ በወሬው አስደንጋጭነት ክምብል ብሎ አንገቱ ተሰብሮ ተቀጭቶ ሞተ። ከዚያም አልተነሳም ይላል። እና የእኛን ጉዳይ የዚህ ዘመን አባቶቻችንን ሁኔታ፣ ሲኖዶሱን፣ ጳጳሳቱን፣ አለቆቻችንን፣ ክርስትናውን፣ አብዛኛው እንቅስቃሴያችንን ስሰማ በእንዲህ አይነት አልሰማም ባይነት ያለን ይመስለኛል። እና እሱም ስራውን እየሰራ ነው እግዚአብሔር። ስለዚህ ከላይ የጻፍኩት ብዙ ጊዜ ተገስጾ ተዘልፎ ተመክሮ አልሰማ ያለ ድንገት ይሰበራል፣ ፈውስም የለውም ነው የሚለውና እንዲህ ከመሆን እግዚአብሔር ይሰውረን። የምር አልመለስ ብለናል። በተለይ አባቶቻችን ህዝቡን በንጽህና ከማገልገል፣ እኔ ስለ ኃጢአት እያወራሁ አይደለም፣ የራሴ ኃጢአተኛ ነኝ። ግን ቢያንስ በተቀመጥንበት ኃላፊነት በአግባቡ መስራት ግድ ነው። ሰው በግሉ ብዙ ኃጢአት ይኖርበታል። ግን በተመደበበት በተቀበለው ኃላፊነት የትኛው ክርስቲያን ጳጳስ በለው፣ ፓትርያርክ በለው፣ የቤተ ክህነት ኃላፊ በለው፣ ማንም በለው፣ የቤተክርስቲያን አስተዳዳሪ በለው፣ በአግባቡ ካልሰራ የሚመጣው መቅሰፍት ለሁሉም ነው፣ ለሁላችንም። ስለዚህ ይሄ ነው ትዝ ያለኝ። እናንተ ምን ትዝ አላችሁ? እንግዲህ ሀሳቡን ለእናንተ ሰጥቻለሁ። እኔ ግን እየሆነብን ያለው ነገር በሙሉ በእኛ ኃጢአት ምክንያት ነው። አልተመለስንም። ተነግሮን ተገስጸን ተመክረን ተዘልፈን አልሰማ ስላል ምናልባት እግዚአብሔር እየሰበረን ሊሆን ይችላል። ስለዚህ እንመለስ ነው ማለት የፈለግኩት፣ እንመለስ ነው። ሳይረፍድብን እንመለስ። በተለይ ጳጳሳቱም ይሄንን እንደው ቢሰሙት ደስ ይለኛል። በዋናነት መልእክቱ ለነሱ ነው።